በዓለም ዙሪያ የምትገኙ ቅዱሳን ባላችሁበት ስፍራ የጌታ ሰላም ይብዛላችሁ እያልኩኝ ዛሬ ጣፎ በሚባል አካባቢ ልዩ ቦታው ሚሽን አካባቢ ላይ የሚኖሩ አንድ አገልጋይ እዛ ይገኛሉ። እኚህ አባት ስማቸው ገብረ እግዚአብሔር ብርሃኑ ይባላሉ። ባለትዳርና የአራት ልጆች አባት ናቸው። በሕይወት ዘመናቸው ብዙ ውጣ ውረድ ውስጥ ያለፉ ሲያገለግሉ የነበሩ አሁንም እያገለገሉ ያሉ አባት ናቸው። ስለነሱ አንዳንድ ነገሮችን እንወያያለን። ከምስክርነቱ ብዙ ነገር እንደምትማሩ ተስፋ አደርጋለሁ። መልካም ቆይታ ይሁንላችሁ። የአገልግሎት ሕይወቶት ምን ይመስላል? ከዚህ በፊት ሲያገለግሉ ነበር? አሁንስ በምን አይነት ሁኔታ ላይ ነው ያሉት? ከዚህ በፊት በአንድ ቸርች ታይዤ ወንጌል ስርጭት እየሰራው ነበረ። በፕሮግራም በማገልገል ፕሮግራሞች በማዘጋጀት አገለግል ነበረ። አሁን ደግሞ በምን ወንጌል ቤተክርስቲያን ስር ይገኛለሁ። አንዳንድ ዝግጅቶች በሚኖሩ ሰዓት በጸሎት አገለግላለሁ። በፕሮግራም መምራት አገለግላለሁ። አንዳንድ ስርጭቶች ሲኖሩም ወንጌል ስርጭት አብዛኛው ይሰራለሁ። በአገልግሎት ሕይወቶት ምን ውጤት ተገኝቷል ብለው ይገምታሉ? በነገራችንም በነፍሳት ዙሪያ እግዚአብሔር አሳልፎ ሰጥቶናል። ብዙ ጊዜ በነፍሳት ዙሪያ ነበር የምሰራ በፊት እና ወንጌል ስርጭት እስከ ሰንዳፋ እሰራ ነበረ። ሰንዳፋም ከእህት ሰላም ጋር የተዋወቁት በዚህ በወንጌል ስራ ነው። እዛም እንሰራ ነበረ። አሁን ስለገጠሙት ችግር ጥቂት ሊያብራሩልን ይችላሉ? አዎ፣ እኔ የገጠመኝ ችግር ግላኮማ የሚባል በሽታ ነው። ሁለት አይኔ ያጠፋኝ። ከ4 ዓመት በፊት ጤነኛ ነበርኩኝ። በአገልግሎቱም እንደዚህ እየተንቀሳቀስኩ ነበር የማገለግለው። አሁን ግን ቤቱ እያለሁኝ እንደዚህ ቸርች ልጆች ሲወስዱኝ አገልግሎት ሲኖር ሄዳለሁኝ፣ አገለግላለሁኝ። በጸሎት ጾም ጸሎቶች ሲኖሩ ጾም ጸሎቶች እየሄድኩ ጸልያለሁኝ። እዚህ ሰፈር ደግሞ የመንደር ጸሎት አለች፣ እዛም በቃል አካፍላለሁኝ። በእንደዚህ ነው ያለሁት። የደረሰበት ጉዳት እንዴት ሊገለጽ ይችላል? የደረሰብኝ ጉዳት በሕክምናው ዓለም ከሆነ ግላኮማ ነው ብለውኛል። ግላኮማ ነው፣ ሕክምና የለውም። ቀድሞ ስላልታወቀ ጠፍቷል። 2 አይኔ ጠፍቷል። እንግዲህ ተመልካቾቻችን እንደምታዩት 2 አይናቸው ጠፍቷል። ቤተሰብ ደግሞ ያስተዳድራሉ። ለወንጌል ደግሞ ብዙ ዋጋ የከፈሉ አባት ናቸው። ቦይዝ ሆሊስቲክ ሚኒስትሪ እንግዲህ አቅመ ደካማ አገልጋዮችን በተቻለው አቅም ድጋፍ እያደረገ ነውና ለእርሶም ጥቂትም ብትሆን ድጋፍ ይዞ መጥቷል። ስለዚህ ወንድሞች ከተለያዩ ቦታ ላይ ይሄንን እያደረጉ ነውና እንዲህ ድጋፍ ስለሚያደርጉ ወንድሞችን በዛው እንድትባርኩልን፣ አገልጋዮች ደግሞ እርስ በርሳቸው እንዴት መደጋገፍ እንዳለባቸው ሐሳብ ካሉት በዛው እንዲገልጹልን ነው። አገልጋዮች መደጋገፍ ያለባቸው አንደኛ ትልቁ ነገር እግዚአብሔርን በመፍራትና እግዚአብሔር በማገልገል እንዲደጋገፉ ፈልጋለሁ። አንድነት እንዲኖር በምድራችን ላይ የአገልጋዮች አንድነት ካለ ወንጌል ያለመከልከል ይሰራል፣ ያለመያዝ ይሰራል፣ ወንጌል ይስፋፋል እና መያዝ፣ አንድነት፣ እግዚአብሔርን መፍራት፣ በቅድስና መኖር እንዲኖር ነው እኔ ምኞቴ። እንግዲህ ድጋፍ እያደረጉ ያሉትን በተለያዩ ቦታ ሆነው የሚደግፉትን ወንድምና እህቶችን እንዲባርኩልን እግዚአብሔር ይባርካችሁ። በተለያየ ዓለም ሆናችሁ እንዲሁ አገልጋዮች የምትደግፉ ወንድሞች ጌታ ይባርካችሁ፣ ዘመናችሁ ይባረክ፣ ጌታ ዋጋችሁ ይክፈላችሁ እላለሁ። እንግዲህ እግዚአብሔር እርሶንም ዘመኖትን ይባርኩ አሜን ልንል እንወዳለን። ተመልካቾቻችን ባላችሁበት ቦታ ሆናችሁ ቦይዝ ሆሊስቲክ ሚኒስትሪ ጥቂት ድጋፍ ነው የሚያደርገው። እናንተ ግን ስልካቸውን ከስር እናስቀምጣለን። በተቻላችሁ መጠን እንድትደውሉ፣ እንድትጠይቋቸው፣ እንድትደግፏቸው በዚህ አጋጣሚ ለማሳሰብ እንወዳለን። ወደ 4 ልጆችና ከነሱ ጋር ጨምሮ ወደ 6 ቤተሰብ ናቸው። ይሄ ትልቅ ነው፣ በጣም ከባድም ነውና ሁላችን ብንተጋገዝ እጅግ በጣም ጥሩ ይሆናል ብዬ ተስፋ አደርጋለሁ። እግዚአብሔር ዘመናችሁን ይባርክ። እርሶንም በሁሉ ነገር እግዚአብሔር ይባርኮት። ስላገኘኑት ደስ ብሎናል። ተባረኩ። እናንተም ዘመናችሁ ይባረክ፣ ጸጋ ይጨምርላችሁ። ይሄን ትልቅ ስራን እየሰራችሁ ያላችሁ እግዚአብሔር ይባርካችሁ፣ ዘመናችሁ ይባረክ፣ አሜን። ትውልዳችሁ ይባረክ፣ አሜን።